ከተሰራ በኋላ ራሱ ተሰርቷል ወይም ጭቃ ሆኗል ወይም ጭቃ ተመርጓል ወይም ደግሞ እየተገረፈ ነው ተብለን ልክ እኛ እንደማንፈልገው የሆነ ቤት አለ። ቤተሰብን ቢያሰራው የብዙዎቻችን ተስንት አንድ ነው እንጂ ጥሩ ቤተሰብ ኑሮ ቆንጆ ቤተሰብ በቃ ይሄ ነገር ለልጅ እኮ ይሄ ነገር መሆን አለበት እሷ የምትፈልገው ይሄ ነው ብሎ የሚሰራው ቤተሰብ በጣም ትንሽ ናቸው እህቶች። እና በእርግጥ መቶ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጠይባ ሚዲያ ቤተሰቦች አባይቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ኑራለሁ እህቶች። እና ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። ለሰዎችም ጥሩ ነው ያኔ አሪፍ ነው ካላችሁ ቪዲዮውን ሼር አድርጉልኝ እላለሁኝ። ዛሬ ደግሞ ቤት ተመግዛትና ቦታ ገዝተን ቤት ተምንሰራ ማንኛው ይሻላል የሚለውን ነው ዛሬ ይዤ የመጣሁት ማለት ነው እህቶች። እና እንግዲህ ያው አረብ ሀገር ስንሆን ለማንኛውም ነገር ቤት ለመስራት ብቻ ሳይሆን ለብዙ ነገሮች ሰው ያስፈልጋል ማለት ነው። ዝም ብሎ አረብ ሀገር ሂደን ብር የምንልክ ዝም ብሎ በቃ በብዙ ሽንቁሮች የሚሄድ ከሆነ ብሩ የሚወስድብን ቤተሰብ ከሆነ አስቸጋሪ ነው እህቶች። እና ጥንቅቅ ያለ ቤተሰብ በደንብ የሚሰራልን ቤተሰብ እንግዲህ ያው ከለለን ማለት ነው። ከለለን መግዛቱ ይሻላል ብዬ አስባለሁ ማለት ነው። መግዛቱ ነው የሚሻለው። ብሩን እንዴት እንደመጣ እንግዲህ የአረብ ሀገር ብር አንድ ወር እስከሚሆነን ድረስ እንዴት ብሩን እንደምናመጣው እኛ ነን የምናውቀው ማለት ነው። ስለዚህ ቶቼ እዚህ መጥቶ ብሩን በአግባቡ ሂሳብ ታስቦ መጥቶ 400 ሺህ 500 ሺህ ለእንጨት ለቆርቆሮ ለሚስማር ተብሎ ታስቦ መጥቶ ለዛ ለሂሳብ ብሩ ተገዝቶ እንጨቱ ተገዝቶ ምን ተብሎ የሚሆን ከሆነ ጥሩ ቤተሰብ ካለን እሰየው፣ ቦታውን ገዝተን ቤቱን ማሰራት አሪፍ ነው ማለት ነው። ግን ተዛ ብሩን ይዘነው ልከነው እዚህ አንዱ በዱቤ አንዱ በሌላ ነገር የሚሄድ ከሆነ ምንም ፋይዳ የለንም ማለት ነው። ስለዚህ የቤተሰብና የቤተሰብ ይለያያል። አንዱ በሌላ በጣም የኛን ገንዘብ በቃ ገንዘብ እንዳላደለ ትርፍ አድርጎ የሚያይ እውነቴን ነው የምላቸው። አንዳንድ ቤተሰብ የአረብ ሀገርን ብር ትርፍ አድርጎ በቃ በትርፍ ሰዓቱ የሚያለ ማለት ነው። ስለዚህ የጎደለ መሙሊያ ብቻ የሚሆን ከሆነ እኛ ቤቱን አይተን በፎቶ የሚሆን በምንም የተሰራውን ቤት ብንገዛ በጣም አሪፍ ነው እላለሁ እህቶች። እና ሰው የሌላችሁ እህቶች የተገዛውን ብትሰሩ የተገዛውን ብትገዙ የተሰራውን ብትገዙ በጣም አሪፍ ነው ማለት ነው። ይቅርታ የተሰራውን ብትገዙ በጣም አሪፍ ነው። ግን ቤተሰቦች የኔን ገንዘብ አይፈልጉም። ገባችሁ? የኔን ገንዘብ በራሳቸው የሚቋቋሙ ቤተሰቦች ናቸው። እኔ ልጃቸው እንዲያድግላቸው ነው የሚፈልጉት። እዚህ መጥቼ ድካሜ አረብ ሀገር ሂጄ ድካሜ ይገባቸዋል የኔ ቤተሰቦች ብላችሁ የምትሉ ከሆነ ግን ቦታውን ገዝታችሁ እንጨቱ ተገዝቶ ሁሉ ነገር ቆርቆሮና ሚስማር ተገዝቶ ቢሰራ አንደኛ እንጨቱ ጠንካራ ነው እህቶቼ፣ ጠንካራ ነው። በጣም ልዩነት አለው። ቤት የተገዛ ቤትና የተሰራ ቤት ማለቴ ቦታውን ገዝተን የተሰራ ነው ቤትና ዝም ብለን እኛ ተሰርቶ የተገዛ ቤት በጣም ነው ልዩነት ያለው እህቶቼና ይሄን ነገር አስተውሉ ማለት ነው። ቤቱ ቆንጆ የሚሆነው የዚህኛው ቦታውን ገዝተን እንጨቱን ቤተሰብ የሚያሰራልን ነው። ግን ችግሩ እንግዲህ ቤተሰብ የሰጠናቸውን ብር በአግባቡ አይጠቀሙበትም። እውነቴን ነው የምላችሁ። በጣም አንዳንዴ ምንድነው በቃ የሆነ እንደፈለጉ አድርገው እንደነሱ አስተያየት በእኛ እኮ ራሱ አስተያየት እኮ አይሰራልን ቤቱ እንደዚህ ቢሆን በጣም አሪፍ ነው። ያኔ እውነቴን ነው የምላችሁ። ይሄ ነገር በጣም በብዙ ሰው ዘንድ ያለ ነው ማለት ነው። በር ግጠምልኝ እንደሆነ እንኳን አይደለም ቤት ስራልኝ፣ በሩ ይገጠምልኝ፣ ግቢያው ይታጠርልኝ፣ ግቢ በደንብ አጥርልኝ፣ በቃ ይታጠርልኝ ብለን ያሳጠርነው ግቢና እኛው ኑረን የሰራ ነው ስራ በደንብ ይሄ እንትን ያለ ነው ማለት ነው። እዛ ያለው ሐሳብና እዚህ ያለው ሐሳብ ይለያል። ስለዚህ የብዙዎቻችን ቢሰራ ራሱ በቃ ደስ የማይል ማለት ነው። እውነቴን ነው የምላችሁ። ከተሰራ በኋላ ራሱ ተሰርቷል ወይም ጭቃ ሆኗል ወይም ጭቃ ተመርጓል ወይም ደግሞ እየተገረፈ ነው ተብለን ልክ እኛ እንደማንፈልገው የሆነ ቤት አለ። ቤተሰብን ቢያሰራው የብዙዎቻችን ተስንት አንድ ነው እንጂ ጥሩ ቤተሰብ ኑሮ ቆንጆ ቤተሰብ በቃ ይሄ ነገር ለልጅ እኮ ይሄ ነገር መሆን አለበት እሷ የምትፈልገው ይሄ ነው ብሎ የሚሰራው ቤተሰብ በጣም ትንሽ ናቸው እህቶች። እና በእርግጥ 100% የለም ሳይሆን አሉ። እናማ እንደዛ የሚሆን ከሆነ እንደዛ የማይሰራልን ቤተሰብ ከሌለ የተሰራውን ቆንጆ ያኔ በቆንጆ አናጭ የተሰራ ቤት መግዛት ይሻላል ማለት ነው።
እህቶች እና ብዙዎቻችን ቤተሰብ የሌለን ስላለን ዝም ብለን የተሰራውን ገዝተን እንግዲህ የተሰራ ቤት ብዙ ያኔ አስተማማኝ አይደለም። አንደኛ ሲሰሩ አናጩ ምንም አይታወቅም ሊሰራ አሁን ቤት መስራት ስላቆመ ነው እንጂ በፊት ዝም ብሎ የሆነ በቃ እንጨቱ ራሱ ልጫ ልጫ ነው ማለት ነው። ውፍረት ራሱ የለውም። እንጨቱ ሲገዛ መመረጥ አለበት። ገባችሁ? እንጨት ስንገዛ መምረጥ አለብን። ስጋ ያለው እንጨት መሆን ያለብን፣ ወፈር ወፈር ያለ እንጨት መሆን አለበት። ቤተሰብ ሲሰራው ወይም ዘመድ ሲሰራው ማለት ነው። ስለዚህ ያ ዘመድ ከሌለ ዝም ብሎ የተሰራውን ጠይቆ ፎቶ አንስቶ እንግዲህ የውስጡን እንዴት አድርጎ ብዙ የተካሰሩ ልጆች አሉ። የውስጡ በደንብ አፈሩ ራሱ ተቆርፍሮ ሊሾ ሆኖ እንደሆነ ሊሾ የተደረገው በደንብ ውሃ ልኩ በደንብ ያልሆነ አለ የተሰራ ቤት ማለት ነው። ግን በአማና የሰሩት ሰዎች ይኖራሉ። ለምሳሌ አሁን ልንሸጥ ነው ብለው ነጋዴ ከሆነ አስቸጋሪ ነው። ግን እሳ ለራሴ ብዬ ለምሳሌ ለራሱ ብሎ ያሰራው ሰውዬ ያ ሰውዬ ሸግሮትም ሊሆን ይችላል። ሌላ ቦታ ሌላ ቤት ለመግዛት አስቦ ሊሆን ይችላል። እንደዛ ያለውን ቤት ብገዙት በጣም በጣም አሪፍ ነው ማለት ነው። ግን እሳ ነጋዴዎች አሉ። አሁን መስራት ስላቆመ ነው እንጂ ሰርተው እንደገና ለሌላ ሰው የሚሸጡ ማለት ነው ነጋዴዎች። እነዛ ግን እንጨቱም ችግር የለውም ተብሎ የተገዛ ነው። ውሃ ልኩም ችግር የለውም ለይድረስ ይድረስ። ውሃ ልክ እኮ ከባድ ነው። ውሃ ልክ ሲታሰር በደንብ ተደርጎ ታስሮ ቤቱ ውሃ በደንብ መጠጣት አለበት። ውሃ ማይጠጣ ተሆነ አንዳንድ ቤት እውነቴ ነው የምላቸው ወዲህ የኛ ጎረቤት በጣም እውነት ያው ያለ ፍቃድ መቀረጽ አይቻልም እንጂ ያንን ቤት የኛው ሀገር ልጅ ናት። እውነቴ ነው የምላቸው በጣም አዘንኩኝ። ሌላ ሰው ሲለ ምን ሆነሽ ነው ምናምን እስከሚለኝ ድረስ በቃ እንዴ ምንድነው በቃ ድንግጥ ብዬ ማለት ነው እንዳለ በቃ ቤቱ ምንም ጣላውን በሉት ምንም በሉት በቃ በርክክድ ብሎ የሆነ በቃ ቪዲዮ ማስገባት አልችልም። ስልክ ይዣለሁ በሰዓቱ ግን መቀረጽ አይቻልም። ልጅቷ አረብ ሀገር ነው ማለት ነው ያለችው። ወንድሟ ነው ያሰራላት። እውነቴ ነው ወንድሟ ቆሞ አንድ ወንድሟ ሳይሆን 2-3 ሆነው ነው ያሰሩት። እኔ የሆነ በርገግ መቶት ነው ወይስ ችግሩ ምንድን ነው? ታናጩ ነው ችግሩ ትላላችሁ። ከምንም ግራ ይገባችኋል። ይሄ በቃ እንዳለ ስተግርግዳው ማለት ነው ጣላው ማለት ይሄ ውሃ ልኩ እንደዚህ በር ላይ ምናምን ሲወጡ በርክክድ ብሎ በቃ ባይሰራስ ቢቀረው ምትነስቶች። ስለዚህ እንዲህ አይነት ቤቶች ወይም እንዲህ አይነት አናጮች አሉ ማለት ነው። ስለዚህ እንግዲህ ችግሩ ማንኛው እንደሆነ አላቅም። የተሰራው 3 ዓመት የሆነዋል። እኔ ካልሄድ በፊት ነው። ግን አሁን ተበጃይቶ ትመጣ ተበጃይቶ እንዳለ ተውጥግ ወጥቷል። እውነቴ ነው ማለት ብመጣ ብታየው ልጅቱ ቢያንስ 15 ዓመት ይሆናታል። እኔ ጋር ጓደኛ ነበር ትምህርት ቤት አብረን ተምረናል። እና ተሄደች በሳዑዲ አረቢያ ቆይታለች። እና ቤቱ አሁን ተሰርቶ ምን ብሎ በጣም በቃ ተውጥግ ውጥት ብሎ ምናምን ያው ተከራይቷል ማለት ነው። እንደውም ሰርቪሱ በጣም ቆንጆ ናት። 3-4 ክላስ ሰርቪስ አላት። ቆንጆ ነው። ተገርፎ ምናምን ውሃልኩ በደንብ ያ ምንም አልተሰነጣጠቀም። ደህና ነው። ትልቁ ቤት ግን እውነቴን ነው የምላችሁ በቃ ዱቄት ነው የሆነው ማለት ነው። ስለዚህ እንግዲህ ምክንያቱ አንደኛ ባናጭም ችግር ይሆን ይችላል። ሁለተኛ ደግሞ እንግዲህ የኛ ቤተሰቦች ትንሽ ገጠር ስለሆኑ እዚህ መጥተው ቁመው ለማሰራት አዋቂ ሰው ያስፈልጋል። ውሃ ነው ብዙ ጊዜ ደግሞ ውሃ ቤት ሲሰራ ውሃ ልክ ሲታሰር ይሄ ሲገረፍ በደንብ ውሃ መጠጣት አለበት ማለት ነው። ቤተሰብን ያጠጣዋለሁ የሚል ተሆነ ይሄ እውነቴ ነው የምላችሁ በቃ በደንብ ያጠጡት ውሃው ቆንጆ ቤት እንዲሆን እንዳይሰነጣጠቅ ውጩ ላይ ውስጡ እንዳይሰናጠቅ ውሃ ልኩ እንዳይለቅ በጣም በውሃ መጠጣት አለበት። ስለዚህ ውሃ ቤት ማሰራት ቀላል ነገር እንዳታዩት። እውነቴን ነው የምላችሁ ቤት መስራት ኢትዮጵያ ላይ እንደ ቀላል ነገር አይታይም። እንዴት መሰላችሁ? ዝም ብሎ እንዲያሉ ባልታ ማለት ነው። ያኔ ተሰራ ቆመ አለቀ በቃ። የልጄ ቤት ነው ወይ የእህቴ ቤት ነው ወይ የወንድሜ ቤት ነው ማለት አይቻልም። ለምን ሲሰራ በጥንቃቄ መሆን አለበት። ውሃ ልኩ ላይ ውሃ መፍሰስ አለበት። ግድግዳ ላይ በደንብ ውሃ ሌሊት ነው ደግሞ ብዙ ጊዜ ጧት 11 ሰዓት የ3 ሰዓት ተነስቶ ነው ውሃ መፍሰስ ያለበት ማለት ነው። ፀሐይ ታይወጣ በፊት ያ ሁሉ ውሃ ልክ መፍሰስ አለበት። በደንብ መጠጣት አለበት እና ያንን ነገር በደንብ አድርገው የማያጠጣ ቤተሰብ ውሃ የማያስጠቅመው እንጨቶት ይሰራ በደንብ አድርገው እንጨቱን የማይመርጡላችሁ ቆንጆ ቆርቆሮ የማያረጉላችሁ ከሆነ እናንተ ገዝታችሁ የተገዛውን መስራት ይሻላል። የተሰራውን መግዛት ይቻላል ማለት ነው። ይሻላችኋል ለእናንተ ማለት ነው። ቶችና ሰላማችሁ ብዝት ይበልልኝ። እንግዲህ ለእናንተ የሚሻላችሁ የተሰራው
ሳይሰራ የተሰራው ያኔ ቤተሰብ ያሰራው ይሻላል ብዬ ነው የማስበው ማለት ነው። በእኔ ቤተሰብ ያሰራው ጥንቁቅ ቤተሰብ ያሰራው ይሻላል እና ቤት ማሰራት እንዲህ በቀላል ነገር አይደለም እላለሁ። እህቶቼ ሰላማችሁ ብዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ታላረጋችሁ ላይክ አድርጉኝ እላለሁ እህቶቼ። ደግሞ በተረፈ ኮሜንት ላይ አስቀምጡልኝ እመልሳለሁ። ማታ ማታ ኔትወርክ በጣም እያስቸገረኝ ነው። ዋይፋይ ማታ ማታ በጣም አድክመውታል። እንደዚህ ሆነ ግርግር ምናምን አለ ሲባል እንዳለ ዋይፋዩን እንትን ነው የሚሉት ማለት ነው። ዜና ምናምን እንዳይተላለፍ ለዛ ይመስለኛል በዚህ ሳምንት ጭራሽ ማታ ማታ ኮሜንት እንኳን እንዲመልስ አላደረገኝም። ለዛ ነው ኮሜንት ያልመለስኩላችሁ። ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።